ለውጥ ለማድረግ ወስነን ግን በተግባር ሲያቅተን ራሳችን ደካማ ነኝ ብለን እንወቅሳለን ወይም እናስባለን። እውነታው ግን ከፈቃደኝነት በላይ ነው። አንጎላችን የተገነባው ለውጥን እንዲቃወም ተደርጎ አይነት ነገር ነው። ሆን ብለን ራሳችንን በራሳችን አንጎላችን ለውጥን እንዲወድና እንዲቀበል አድርገን ማሰልጠን እስካልቻልን ድረስ አንጎላችን ለውጥን እንደ ጠላት ነው የሚያየው። ግን ለምንድነው አንጎላችን ለውጥን የሚያከብድብን? ዛሬ በዚህ ቪዲዮ ከመንፈሳዊና ከሳይንሳዊ እውነታዎች አንጻር አንጎላችን ለምን ለውጥን እንደሚጠላና እንዴት አድርገን አንጎላችን ለውጥን እንዲቀበል እንዲወድ ማድረግ እንደምንችል አብረን እናያለን። እንኳን ደህና መጣችሁ። እስከ መጨረሻው ድረስ አብረን እንቆይ። አብዛኛዎቻችን እንደምናውቀው ብዙ ጊዜ ለመለወጥ ወስነን እቅድ ይዘን ግብ ኖሮን አላማ ኖሮን ፍላጎት እያለን በድንገት ግን የሆነ ግድግዳ መጥቶ ይጋረድብናል። የመጨነቅ የመንቀጥቀጥና ያንኑ የድሮ ስህተት መልሶ የመስራት ስሜት ይሰማናል። በምንጨነቅበት ጊዜ ደግሞ የምናደርገው የመጀመሪያውና ዋናው ነገር ያው የለመድነው ኮንፈርት ዞናችን ጋር የለመድነው መፍትሄ የሚመስለን የምናውቀው ነገር ውስጥ ሄደን መወተፍ ነው። የለመድነው ነገር ቢሰለቸንም ቢያመንም ባይጠቅመንም ባንፈልገውም እንኳን ግን የተለመደ ስለሆነ ብቻ አንጎላችን ይመርጠዋል። ለምንድነው አንጎላችን ያንን የሚመርጠው? አንደኛው አንጎላችን በተፈጥሮ ሰነፍ ነው ማለት ይቻላል። ቀላሉን መንገድ ይመርጣል። ኢነርጂ መቆጠብ ይፈልጋል። ስለዚህ አውቶማቲክ ወይም ደግሞ ይሄ ማሰብ የማይጠይቅ አዲስ ኢነርጂ የማይጠይቅ ራሱን በራሱ የሚያንቀሳቅስ ሲስተም ነገር ይፈልጋል ማለት ነው። ያው ለወሬ እንዲመቸን ስንፍና ነው አለው እንጂ በመሰረቱ አንጎላችን ሚዛኑን መጠበቅ ነው የሚፈልገው። ሰውነታችን ሆሚዮስቴሲስ የሚባል የውስጣችንን የሰውነታችንን ሙቀት፣ የደም ግፊት፣ ኬሚካሎችን በጠቅላላ መጠናቸው ሳይቀያየር ሚዛናቸውን ጠብቀው እንዲቆዩ የሚያደርግ ዘዴ ወይም ሲስተም አለው። ልክ እንደዛ ሁሉ አእምሯችንም ያስተሳሰብና የባህሪ ሚዛኑን መጠበቅ ይፈልጋል። አዲስ ለውጥ ስንጀምር ለምሳሌ ስፖርት፣ ሜዲቴሽን ወይም የሆነ ነገር አእምሯችን ይህን ሚዛን እንደተዛባ አይነት ነገር አድርጎ ነው የሚቆጥረው። ስለዚህ አንጎላችን ሚዛኑን ለመመለስ ሲል ድካም፣ ጭንቀትና ነገ ሰራዋለሁ የሚሉ አይነት ሰበቦችን እንደ መከላከያ መሳሪያ አይነት ነገር ይጠቀማል። ይህ ማለት ደግሞ አንጎላችን በተቃውሞ ወይም አጌንስት አወር ዊሽ እየሰራ እንደሆነ ነው እንጂ የእኛን ደካማነት አይደለም የሚያሳየው። ሌላው ደግሞ ሰርቫይቫል ነው፣ የህልውና ስጋት ነው። የተለመደ ነገር ማለት ሴፍ ማለት ነው ብሎ ያስባል። ስለዚህ አዲስ ነገር ለማድረግ በምንሞክርበት ሰዓት የፍርሃት ማዕከል የሆነችውን አሚግድላ የምትባለውን የአንጎላችንን ክፍል ይቀሰቅሳታል። ስለዚህ አሚግድላ ደግሞ የፋይት ኦር ፍላይት መዋጋት ወይም መሸሽ አይነት አሰራር የሚሰራው የአንጎላችን ክፍል ነው። እና እቺ አሚግድላ የምትባለው ስራዋ ምንድነው? አደጋን መከላከል ነው። የፍርሃት ማዕከል ነች እና በጣም ኃይለኛ ነች። ለዛ ነው አንቺ የሚላት እና ምን ታደርጋለች? በሎጂክ የሚሰራውን የአንጎላችንን ክፍል ስራውን እንዲያቆም ታደርገዋለች። እሱ ስራውን ያቆማል። ምክንያቱም ሺዝ ዘ ቦስ ኢን ዘ ሃውስ አለቃ ነች። እሷን ሊገባት በሚችለው ቋንቋ ማባበልና ማሳመን መቻል አለብን ለውጥ የምንፈልግ ከሆነ። እዛ ነው ለለውጥ በምንጋጋጥበት ሰዓት ምክንያታዊ ሆነን ማሰብ አቅቶን ወደ ድሮ ልምዳችን እንመለሳለን። ምክንያቱም በአጠቃላይ ይሄ ፍርሃት ላይ የተወጠረው ራሱን መከላከል የሚፈልገው የአንጎላችን ክፍል ከማያውቀው ደስታ ይልቅ የለመደው ስቃይ ሰላም ይሰጠዋል። በእኛ ሀገር በተረታችን እንኳን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ምናምን ነገር የሚባል ነገር አለ። የተለመደ ነገር ሴፍ ነው ማለት ነው ብሎ አንጎላችን ያስባል። ሌላው ደግሞ አይደንቲቲ ፍሪክሽን የሚሉት ነገር የማንነት ግጭት ውስጥም እንገባለን። ምክንያቱም የሆነውን ነገር ለመሆን እኔነቴ ብለን የምናስበውን ነገር ለመገንባት በጣም በብዙ ልምምዶች የተገነባ ነው እና አሁን አዲስ መንገድ፣ አዲስ ህይወት፣ አዲስ ማንነት ለመገንባት በምናስብበት ጊዜ ያንን ማንነታችንን የማጣት ስሜት ስለሚሰማን የሀዘን ስሜት ውስጥ ይከተናል። ስለዚህ የመለወጥ ፍላጎታችንን አንጎላችን እንደ አደጋ ለማየት ተጨማሪ ፋክተር ስለሚሆንበት በግልጽ የማይታወቀን የሆነ የሀዘንና የጭንቀት ስሜት ይሰማናል እና ከእንቅስቃሴያችን ለማስቆም ወደ ነበርንበት ለመመለስ ስትረስ ሆርሞን ይለቅብናል እና እንጨነቃለን፣ እንፈራለን። ስለዚህ ባለንበት ለመቅረት ወይ ወደ ነበርንበት ለመመለስ እናስባለን። ለመለወጥ የሚጓጓውም ላለመለወጥ የነበረው ላይ የድሮን ይዞ ክችች የሚለው ድርቅ የሚለው እንቅፋት የሚሆነውም እኛው ከኛው ጋር ትግላችን ራሳችን ከራሳችን ጋር ሆኖ ተገኝቷል። የሚገርመው ግን የህይወት እውነታ ነገሮች በጠቅላላ ያለማቋረጥ ሂደት ላይ ናቸው። የማይለወጠው የመጨረሻው እውነት በሰው ልጅ ህይወት ውስጥ ለውጥ ብቻ ነው። እያንዳንዱ ነገር የማያቋርጥ ለውጥ ላይ ነው እና ታዲያ እንደዛ ከሆነ ለውጥ ለምንድን ነው የሚከብደን ብለን ራሳችንን ስንጠይቅ ብዙ ጊዜ ሳይኮሎጂካል ችግር እንደሆነ ብቻ ተደርጎ ነው የሚነገረው። ግን ለውጥ አስቸጋሪ የሚሆንበት ምክንያት ባዮሎጂካል ጭምር ነው። የራሳችን ባዮሎጂ የራሳችን አንጎል እየተቃወመን ስለሆነ ነው። መፍትሄው ግን ሳይኮሎጂካል ነው።
ማለትም የሆነ በቃ መርፌ ተወግተን ኪኒን ውጠን ወይ ሜዲካሊ ትሪት ተደርገን የምናሻሽለው ነገር ስላልሆነ ማለት ነው። የአስተሳሰብ ሽፍት በማድረግ ንቃተ ህሊናችንን በማሳደግ በእውቀት በጥበብ ሲስተማቲክ በሆነ አስተሳሰብ ባዮሎጂያችንን በሳይኮሎጂ ሀክ በማድረግ ወይም በመጥለፍ ነው የምናሻሽለው፣ የምንለውጠው፣ የምንቋቋመው፣ የምንቆጣጠረው። እሺ፣ ስለዚህ ለውጥ የፍላጎት ጉዳይ ሳይሆን የባዮሎጂ ጉዳይ እንደሆነ ተስማምተናል። ምን ማለት እንደሆነ በተወሰነ መልኩ ዝርዝር አድርገን እንየው። አንጎላችንን እንደ ባቡር ሀዲድ እንቁጠረው። ለአመታት በአንድ አይነት የልምድ እና የሀሳብ ሀዲድ ስትጓዝ ስለኖርክ ያ የድሮ መንገድ ለአንጎላችን ለአሮጌው አስተሳሰባችን በጣም ቀላል ፈጣንና ከሁሉም በላይ አስተማማኝ ሆኖ ነው የሚታየው። ምክንያቱም የለመደው ስለሆነ። አዲስ ማንነት ለመገንባት አዲስ የባቡር ሀዲድ መዘርጋት ይጠይቃል። ይህ ደግሞ ተራራ የመናድ ያህል አድካሚ መስሎ ነው ለአንጎላችን የሚታይ። በሚደክመንና በሚጨንቀን ሰዓት አንጎላችን ወደዛው ወደ ለመደው ወደሚታወቀው ቀላል ነው ብሎ ወደሚያስበው አሮጌው የድሮ መንገድ የድሮ ሀዲድ ይመለሳል። መግቢያችን ላይ እንዳልነው ለውጥን አንጎላችን እንደ ስጋት ነው የሚቆጥረው። ምክንያቱም አዲስ ነገር ሁልጊዜ ያልታወቀ ወይም አንሆን ነው። ይህንን አለማወቅ እንደ አደጋ ነው የሚቆጥረው። ስለዚህ በተላመድ ነው በምቾት ቀጠና ወይም ኮምፈርት ዞን በሚባለው እንድንቆይ ለማድረግ የጭንቀት ስሜት ይፈጥርብናል። ያ ልምድ ያ ኑሮ እየጎዳን ቢሆንም እንኳን ማለት ነው። ይህ ደግሞ በጣም ከባድ ትግል ነው። ስለዚህ እውነተኛ ውስጣዊ ለውጥ ማምጣት የምንፈልግ ከሆነ ውስጤ የምንለውን ነገር ራሱ ልንረዳ ያስፈልገናል። ውስጥ የሚባለው ነገር አሰራሩን በትንን ልናውቀው ያስፈልገናል። እና መጀመሪያ የምንጠይቀው ውስጤ ስንል ስለምንድን ነው የምናወራው? ምንድን ነው ውስጤ የምንለው ነገር ሲጀመር? ሲቀጥል ውስጣዊ ለውጥ ማምጣት ስንልስ ምን ማለታችን ነው? ውስጤ ስንል ስለ ሀሳባችንና ስለ ስሜታችን ነው የምናወራው። ሌላ ምን አለ ውስጣችን? ምንም። ውስጥ የምንለው ነገር ጨጓራችን፣ ጉበታችን ምናምን አይደለም። እሱንም ቢሆን ራሱ ስለሚሰማን ስሜት ነው። ጨጓራዬ ምን ተሰማኝ፣ ልቤ ምን ተሰማኝ ከሚለው አንጻር ነው። ስለዚህ ውስጤ ስንል ስለ ስሜታችንና ስለ ሀሳባችን ነው የምናወራው። የሚቀጥለው ደግሞ ውስጣዊ ለውጥ ማምጣት ስንል ምን ማለታችን ነው? ልምምዳችንን በምንፈልገው መልኩ መቅረጽ ወይም ኢንጂነር ማድረግ መቻል ማለት ነው። ይህንን ማድረግ ለመቻል ደግሞ መጀመሪያ የልምምዳችን ምንጩ ምንድን ነው የሚለውን ማወቅ አለብን። አስተሳሰባችን ነው። አስተሳሰባችን አኗኗራችንን ይቀርጸዋል። አስተሳሰባችን ማለት ምን ማለት ነው? አንጎላችን የሚያተኩርበት አስፈላጊ ብሎ የሚያስበው አዌርነሳችን፣ ንቃታችን ያለበት ዳይሜንሽን ማለት ነው። የአንጎላችን ትኩረት የት ነው ያለው? ይህንን ማወቅ በጣም ቀላል ነው። ብዙ ጊዜ ደጋግመን የምናስበው ሀሳብ በውስጣችን የሚመላለሱት እሳቤዎች ምንድን ናቸው? ምን ስናነብ፣ ምን ስናወራ፣ ምን ስናደርግ ነው ጊዜያችንን በብዛት ማሳልፈው? ኦንላይን ስንሄድ ምን አይነት ነገሮች ላይ ነው በአብዛኛውን ጊዜ ጊዜያችንን የምናጠፋው? ከጓደኞቻችን ጋር ስንሆን፣ ከሰዎች ጋር ስንሰበሰብ የምናወራቸው ወሬዎች አብዛኛውን ጊዜ ምን አይነት ነገር ላይ ያተኩራል? ሲቀጥል ደግሞ በህይወት ውስጥ የምንፈልገውን ነገር ማወቅ አለብን። አንዳንዴ የምንፈልገውን ብናቅ እንኳን ግን የምንፈልገውን ሳናደርግ የማንፈልገውን ደግሞ ስናደርግ ራሳችንን እናገኘዋለን። እና ይሄ ለምንድን ነው የሚሆንብን ሲባል ከዚህ በፊት በሌላ ቪዲዮ ላይ ለማየት እንደሞከርነው በውስጣችን የታጨቀው የልጅነት ጉዳትና የተለያዩ የህይወት ልምምዶች የፈጠረብን ውስጣዊው ስቃይና ህመም ካልተፈወሰ አስተሳሰባችን በፍርሃትና በጉጉት መሀል የሚደንዝ ነው። አዲስ ነገር ለውጥ በኑሯችን ማምጣት ብንፈልግ እንኳን ውስጣችን እርስ በርሱ የተቃረነ ስለሚሆን ለውጥ ማምጣት አንችልም። ዝም ብለን መንፈራገጥና መጋጋጥ ብቻ ይሆንብናል ማለት ነው። ስለዚህ ውስጣዊ ለውጥ ማምጣት ስለሚባለው ነገር ስናስብ ትኩረቴ የት ነው? ምክንያቱም ትኩረታችን ወደሚሄድበት አቅጣጫ ህይወት ኃይል ወይም ኢነርጂ ወደዛ አቅጣጫ ይፈሳል። ስለዚህ እውነተኛ ውስጣዊ ለውጥ ሲኖረን ውስጣዊ ዓለማችንን ማስተር ስናደርግ ውጫዊውን በቀላሉ መለወጥ እንችላለን። ምክንያቱም ውጭው የውስጡ ነጸብራቅ ስለሆነ። እዚህ ጋር ሌላ ማስታወስ ያለብን ነገር ስለ ለውጥ በምናስብበት ሰዓት ማወቅ ያለብን የሆነው ነገር ሆነን የተገኘ ያለ የነበረ ዓለም ውስጥና አሰራር ውስጥ ራሳችንን ተከስተን ያገኘን። ስለዚህ በኑሯችን እየሆኑ ያሉት ነገሮች በጠቅላላ አንዱ በግሉ በራሱ እየሆነ ያለ ነገር ምንም የለም። አንዱ ከሌላው፣ ሌላው ከሌላው፣ ሁሉ ነገር ከሁሉ ነገር ጋር የተገናኘ ነው። ስለ ለውጥ ስናስብ ትግላችን ከራሳችን ከተፈጥሯችን ጋር እንደሆነ በጣም ሊገባን ያስፈልጋል። ተፈጥሯችን ስንል ደግሞ ሁለት አይነት ነው። አንደኛው የሚታገለን ተፈጥሮ አለን። ሁለተኛው ይህንን ትግል የሚመሰክረው ንቃት አለ። ይሄ ንቃት መንፈሳዊ ማንነት ነው። አሁን ለውጥ እፈልጋለሁ ስንል ባጭሩ እየሆነ ያለውን ነገር አልፈልግም ማለታችን፣ ሌላ እፈልጋለሁ እያልን ያለ ነው። ይህ ማለት ደግሞ ከኛ በፊት የነበረን ትልቅ ሲስተም እየተጋፋን ያለ ነው። ሰውነታችን የተወለደ ነው። ስጋችን የራሱ ምኞት፣ መሻት፣ ፍላጎት አለው። ምክንያቱም we are our ancestors ብለናል። ሳይኪያችን፣ ስነ አእምሯችን፣ ስነ ልቦናችንም እንደዛው በግላችን የፈጠርነው ነገር አይደለም። ስለዚህ ቢከብደን ብርቅ አይደለም።
እኛ የሆነ ደካሞች ስለሆነን ምናምን ነገር አይደለም፣ ስለማናቅ ብቻ ነው። ለዚህ ነው ወደ አንሴስትሮቻችን ጥበብ መመለስ ያለብን። ምክንያቱም ቀደምቶቻችን ያልተፈተኑበት ነገር የለም፣ ያላለፉት ነገር የለም። እነሱ ስላለፉት ነው እኛ ዛሬም በህይወት ያለ ነው። ይህንን ማወቅ አለብን። ያ ጥበብ ደግሞ በውስጣችን አለ። ለውጥ የሚባለውን ነገር ውስጡን፣ መካኒዝሙን፣ አሰራሩን ጠለቅ ብለን ካየ ነው አዌርነስ ሽፍት ሲያደርግ ማለት ነው። ንቃት ትኩረቱን ሲቀይር፣ አቅጣጫውን ሲቀይር ማለት ነው። ስለዚህ ወሳኙ ትኩረት ከሆነ ትኩረታችንን ለመቆጣጠር ትኩረታችንና ፍቃዳችን አንድ መስመር እንዲይዙልን ለማድረግ የምናሰለጥነው አንጎላችን። ምክንያቱም ከአይምሮ ዓለም ውስጥ ከረቂቁ ዓለም ውስጥ ሀሳቦችን ዳውንሎድ የሚያደርገው ከተለያዩ ኔትወርክ ጋር የሚያገናኘን ዲቫይሳችን አንጎላችን ነው። አንጎል አይምሮ አይደለም። አንጎልና አይምሮ ይለያያል። አንጎል ፊዚካል ዲቫይስ ነው። እዚህ ጭንቅላታችን ውስጥ ቅላችን ውስጥ ያለው ጮማ ነው። አይምሮ ደግሞ ሶፍትዌር ነው፣ በረቂቁ ዓለም ውስጥ ያለ የማናየው የማንጨብጠው ግን የሚሰራ የምንለማመደው ነገር ነው። መግቢያችን ላይ እንዳየነው ለውጥን የሚቃወመውን የአንጎላችንን ክፍል ወደ ሰላምና መረጋጋት ውስጥ ማስገባት መቻል አለብን። ምክንያታዊ የሆነው የአንጎላችን ክፍል እንዲነቃና በስራ ላይ እንዲሆን ማለት ነው። ያን እንዴት ነው የምናደርገው? ጥሞና፣ ተመስጦ፣ እርጋታ መለማመድ፣ ብሪዚንግ ቴክኒክ፣ ሜዲቴሽን በመለማመድ ነርቨስ ሲስተማችንን ስናረጋጋው አማን ነው፣ ሰላም ነው፣ ደህና ነኝ የሚል አይነት ስሜት ውስጥ በምንሆንበት ሰዓት ያቺ ኃይለኛዋ ተዋጊዋ ዲፌንስ ሜካኒዝማችን ትረጋጋለች። ስለዚህ ከአይምሮ ዓለም ውስጥ የተለያዩ ፖሲቢሊቲዎችን ማየት እንጀምራለን። ጠቃሚ ሀሳቦችን ዳውንሎድ ማድረግ እንጀምራለን። ያንን መለወጥ የፈለግነውን ነገር አላማችንን ማሳካት እንችላለን። ከዚህ በተጨማሪ ለውጥን እንዴት እናቅለው ለሚለው ነገር ምን ማድረግ እንችላለን? ትልቅ ለውጥ በአንድ ጊዜ ከመሞከር ይልቅ አንጎላችን እንደ ስጋት በማይቆጥራቸው ትናንሽ እርምጃዎች ነው መጀመሪያ ያለብን። ይህ አንጎላችን ድንጋጤ ውስጥ ሳይገባና ሳያርበደብደን ቀስ እያልን ለውጥን መላመድና አዲሱን ባህሪያችንን ማዳበር እንችላለን። ሁለተኛው ደግሞ የውሳኔን ድካም መቀነስ። አዳዲስ ውሳኔዎችን በየቀኑ ከመወሰን ይልቅ ቅድመ ዝግጅት አድርገን ዝርዝር ሊስት ጽፈን ይሄንን ነው ማረገው፣ መጀመሪያ ይሄንን፣ ቀጥሎ ይሄንን ነው ማረገው ብለን ስቴፕ ባይ ስቴፕ ወይም ደረጃ በደረጃ መለማመድን መጀመር። ምክንያቱም እንደዛ ኦርጋናይዝድ በምንሆንበት ሰዓት አንጎላችን ስራ ይቀለዋል፣ ደስ ይለዋል። ይሄማ ቀላል ነው ይቻላል ብሎ ያስባል። ሌላው የውስጥ ንግግራችንን መቀየር መቻል አለብን። ያለንበትን ሁኔታ እውነታውን አንክድም፣ እንደ እውነታነቱ እንቀበለዋለን። እየሆነ ያለውን ነገር አንክድም፣ አንሸመጥጥም። ግን ስለዛ ነገር በውስጣችን የምናወራውን የምናስበውን እንቀይረዋለን። አሁን ለምሳሌ ይህን ነገር እኔ አልችለውም አይሆንልኝም ከማለት ይልቅ ይህን ነገር እየተማርኩ ነው። ቅድም መግቢያችን ላይ መጥቶ ይጋረዳል ያልነው ግድግዳ አሮጌው አስተሳሰባችን ነው። ስለዚህ እንደዚህ አይነት አሉታዊ ንግግሮችን በውስጣችን ከራሳችን ጋር በምናወራበት ሰዓት ይህ ግድግዳ እየጠነከረ ነው የሚመጣው። አሮጌው አስተሳሰባችን፣ አሮጌው ማንነታችን እንዲህ ይሄማ የማይቻል ከሆነማ አልነቃነቅም ይላል ማለት ነውና ለውጥን ዲፊካልት ያደርግብናል። ስለዚህ ከራሳችን ጋር የምናወራውን ወሬዎች በመቀየር በማስተካከል አንጎላችንን እያታለልን ማላመድ፣ ሪፕሮግራም ማድረግ እንችላለን። ሌላው ራስን መታዘብ ነው። በውስጣችን የሚመጣውን አሉታዊ የሆኑ ሀሳቦች፣ የሚመጣውን አሉታዊ ድምፅ ልክ እንደ ስራ አስኪያጅ እንደ ማናጀር ሆነን ልክ እንደ ሌላ ሰው ሆነን እንመልከት። ለምሳሌ እኔ ሰነፍ ነኝ ከሚል አስተሳሰብ ወጥተን አንጎሌ በአሁኑ ሰዓት የስንፍናን ስሜት እያመጣብኝ ነው ብለን እንደ ሩቅ ተመልካች ሆነን መታዘብ። ሌላው ደግሞ ባለንበት ሁኔታ መቆየታችን የሚያስከፍለንን ዋጋ ማሰብ፣ ባለመለወጣችን ምክንያት የምናጣውን ነገር ማሰብ። አቅሙ ካለንና ኑሯችን የሚፈቅድልን ከሆነ ደግሞ ራሳችንን ለመቀየር የከበዱንን ነገሮች ከባለሙያ ጋር መስራት፣ ባለሙያ ቀጥረን ከባለሙያ ጋር አብረን ራሳችን ላይ መስራት። የመጨረሻውና ዋናው የጥሞና ህይወት ይኑረን። ሜዲቴሽን እንለማመድ። በዚህ ቻናል ላይ በተለያየ ርዕስ አጫጭር ጋይድድ ሜዲቴሽን እንለቃለን። አብረን ሜዲቴት እንድናደርግ ተጋብዛችኋል። ባነሳነው ሀሳብ ዙሪያና ስለ ሜዲቴሽን የመሳሰሉት ነገሮች ጥያቄም አስተያየትም በደስታ እንቀበላለን። ለዛሬ እዚህ ጋር በቃለሁ። በያላችሁበት ሰላማችሁ ይብዛ።